የኢትዮጵያ አየር መንገድ ቲኬት ቢሮዎች ይቅርታ አድርጉልኝ፣ እናንተ ግን እስካሁን ቲኬት ለመቁረጥ ኤጀንቶችን ተጠቀሙ ከነበረ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ እንዴት አድርጋችሁ ስልካችሁን ብቻ በመጠቀም የፕሌን ቲኬት መቁረጥ እንደምትችሉ አሳያችኋለሁ። ቪዲዮ ላይክ በማድረግ ጀምሩ። በመጀመሪያ ወደ ሞባይል አፕሊኬሽኑ ከሄዳችሁ በኋላ ይህንን በመጫን ቋንቋ እንመርጣለን። ከዛ ይህን እናበራና አስቀምጥ የሚለውን እንጫናለን። ከዛ መነሻ ከተማ ትመርጣላችሁ። በመቀጠል ደግሞ መዳረሻ ከተማችሁን ትመርጣላችሁ። ከዛ ይህንን መሄጃ ብቻ የሚለውን እንጫንና የመነሻ ቀናችንን እንመርጣለን። ከዛ ወደ ታች ስክሮል በማድረግ በረራዎችን ይፈልጉ የሚለውን እንጫናለን። ይህን የመጀመሪያውን ቲክ እናደርግና ይቀጥሉ የሚለውን እንጫናለን። እዚህ ጋር የተለያዩ የመነሻ ሰዓቶች አሉ። እናንተ የተመቻችሁን የመነሻ ሰዓት መምረጥ ትችላላችሁ። ይህንን እንጫናለን። ከዛ ወደ ታች ስክሮል አድርገን አረጋግጥ የሚለውን እንጫናለን። እዚህ ጋር የተለያዩ ስምና ስልክ ቁጥር፣ የትውልድ ቀን ይጠይቃችኋል። ይህንን ትሞላላችሁ። ከዛ እነዚህን ቲክ አድርገን ቀጣይ እንለዋለን። ጨረስን ማለት ነው። ወደ ክፍያ ይቀጥሉ የሚለውን እንጫናለን። እዚህ ጋር የተለያዩ የባንክ አማራጮች አሉ። እናንተ የተመቻችሁን የባንክ አማራጭ መጠቀም ትችላላችሁ። እኔ ግን ንግድ ባንክን ላሳያችሁ። ከዛም ወደ ላይ ቲክ አድርጋችሁ እነዚህን ታልፋላችሁ። ጨረስን ማለት ነው። ይህንን የምዝገባ ኮድ ኮፒ እናደርግና እንወጣለን ማለት ነው። ከዛ ይህንን አንድ እንጫንና መቀመጫ ወንበራችንን እንመርጣለን። እዚህ ጋር የተለያዩ የተመቻችሁን የመቀመጫ ወንበሮች መምረጥ ትችላላችሁ። ይህንን ቲክ አድርጋችሁ ወንበር የያዙ የሚለውን መጫን። ጨረስን ማለት ነው። ከዛ ወደ ክፍያ እንቀጥላለን ማለት ነው። እኔ የንግድ ባንክን ላሳያችሁ። ቪዲዮ ላይ በምታዩት መልኩ ክፍያውን መፈጸም ትችላላችሁ። ከዛ ቅድም ኮፒ ያደረግነውን የምዝገባ ኮድ እናስገባለን። ጨረስን ማለት ነው። ይህ ቪዲዮ መቼ ሊጠቅማችሁ እንደሚችል አታውቁም እና ፋቮራይት ውስጥ ማስቀመጣችሁን አትርሱ። ተጨማሪ እንደነዚህ አይነት ቲፖች እንደርሷችሁ ፎሎ ማድረግ አትርሱ። ያልገባችሁን ነገር ኮሜንት ላይ ጠይቁኝ። ይመቻችሁ።